ያምሩባል። ኦ አንቺ ግን አምሮብሻል ለማለት ትንሽ ከብዳል። እንደኔ መዋሸት ብችል እኮ አይከብድም ነበር። ኢኩዬ ግን የዛሬ አመት ምን ያህል ደስተኛ እንደነበርኩ ታውቂያለሽ እንዴ? የዛሬ አመት እኮ እናንተ አንተውቅም ነበር። እሱን እኮ ነው ብለሽ ኢኩዬ። እስኪ የወደፊት ህልምሽ ንገሪኝ። የወደፊት ህልሜ ካንተ ጋር ተጋብተን ልጆች ወልደን ደስ የሚል ኑሮ መኖር። ይሄማ ድብና ያለ ህልም ነው። ይሱዬ ነገ እኮ እኛ ቤት ድግስ አለ። ፋዘር አንድ እንኳን አስቀያሚ ሴት እንዳይገኝ ብሏል። እና አንቺም ላትገኝ ነው? ኧረ እባክህ የኔ ወድታው ግን መጠጥ መጠጣትን አቁም። እስኪ አንቺም ሜካፕ መጠቀም አቁሚ። እንዴ እኔ እኮ ሜካፕ የምጠቀመው ቆንጆ መስዬ እንድታይህ ነው። እኔም ቆንጆ መስለሽ እንድትታይኝ አይደለም መጠጣው። ዛሬ ዶክተር ጋር ሄደሽ ነበር? ምን አለሽ? አየር ቀይሪበት አለ። እንዴት? ዱባይ ፓሪስ ምናምን ይይሽ ተዝናኛ አለኝ። መጀመሪያ ግን የት ነው የምትወስደኝ? ሌላ ዶክተር ጋር ነው። ታውቂያለሽ በጣም ጣፋጭ እንደሆንሽ። እውነት? በዛ መሰለኝ አቅለሽለሽኝ። ማታ የላኩልን ቴክስት አላነበብከው? የባለፈውን ቀሚስ ግዛልኝ የሚለውን ነው? አዎ። አላነበብኩትም። ስማኝማ አንተና ይሳቅ እኮ እኩል ነበር የጋብቻ ጥያቄ ያቀረበችልኝ። እና ማን አንተ መረጥኩ? ይሳቅ ታድሉ። ዋው ይሱዬ የኔና ያንተ ነገር የሚሆን ነገር አይመስለኝም። ብንለያይ ሳይሻል አይቀርም ካልሽ እሺ። ቢያንስ ምክንያቴን እንኳን አትጠይቀኝም? ሀሳብሽን ብትቀይሪስ? እኔ የምልህ አጎት በመኪና አደጋ ነበር አይሞቱት? አደጋው ግን ከባድ ነበር። እሱማ ቀላል ነበር። ወይ ተመስገን እንኳን ቀላል ይሆነ። ይኸውልህ ነገ ከጓደኞቼ ጋር የሆነ ፕሮግራም አለኝና 20 ሺህ ብር ፈልጋለሁ። ውይ ቀደም ብለሽ አትጠይቀኝም ነበር? አሁን እኮ እጄ ላይ ምንም ብር የለም። እሺ ወይ ከራሴ ልጠቀምና ትሰጠኛለህ? አንተ ያ ጓደኛ ከዛች አስቀያሚ ልጅ ጋር ፍቅር ጀመራ እና እንዴ ጓደኛ አይደል እንዴ? ለምን አታስቆመው? ከአንቺ ጋር ሲጀምር እሱ መቼ አስቆመኝ? ህምሰና ለመሰለኝ ሰሞኑን ብዙ ሰው እየጠረጠረን ነው። ለምን እኔና አንቺ መሀል የሆነ ነገር አይኖርም? ኧረ እኔም ደስ ይለኛል። ምን አይነት ነገር? ግድግዳ ነገር ቢኖር። አንተ ግን አባትህ እዚህ ሜዳ ላይ 2 ከብት ነበራቸው። አረ ተሸጡና እኮ የግል ትምህርት ቤት አስመዘገበኛ። እንዴ አንድ ከብት ለማስተማር 2 ከብት ይሸጣሉ እንዴ? የድሮ ፎቶዬን አየኸው እንዴት አስቀያሚ እንደነበርኩ?